አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የፉአዴ ዩቲዩብ ቻናል ተከታታዮች እንደምን አላችሁልን? በያላችሁበት የአላህ ዝነት ረድኤት በረከት በእናንተ ላይ ይሁን እያልኩኝ እንደተለመደው ዛሬም በአዲስ ቪዲዮ ተመልሻለሁ። የዛሬው ቪዲዮአችን የሚሆነው የዕለቱን የምንዛሬ ዋጋ የማቀርብላችሁ ይሆናል። የአሜሪካን ዶላር፣ የእንግሊዝ ፓውንድ፣ የዩናይትድ አረብ ኤሚሬት ድርሃም፣ የሳውዲ ሪያል፣ የካናዳ ዶላር እንዲሁም ዩሮን ጨምሮ ሌሎች ብሮችን የምንዛሬ ዋጋቸውን አስቃኛችኋለሁ። በባንክ በብላክ ማርኬት ስንት ብር ነው እየተዘረዘሩ ያሉት? የትኛው ዛሬ ላይ ጭማሪ አሳይቷል? የትኛው ባንክ የተሻለ ዋጋ እየዘረዘረ ነው? የትኛው ባንክ በተሻለ ዋጋ እየሸጠ ነው? የሚሉትንም ጨምሬ ማስቃኛችሁ ይሆናል። ለፉአዴ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ያድርጉ። ሰብስክራይብ ሲያደርጉ የደውል ምልክቱን አይርሱ። ምክንያቱም በየጊዜው የምንለቃቸው ጠቃሚ የሆኑ ቪዲዮዎች እንዲደርሷችሁ ማለት። ይህ ቪዲዮ ከተመቻችሁ ላይክ በማድረግ ለወዳጅ ዘመዶቻችሁ ሼር አድርጉ ትላለሁ። ኢንሻአላህ አሁን ቀጣይ መጀመሪያው መረጃችን የምናየው የአሜሪካን ዶላር ነው። የአሜሪካን ዶላር በ154 ብር ከ17 ሳንቲም እየተገዛ በ157 ብር ከ26 ሳንቲም እየተሸጠ ይገኛል። በዛሬው ቀን እናገኘው የእንግሊዝ ፓውንድ ነው። የእንግሊዝ ፓውንድ በ203 ብር ከ51 ሳንቲም እየተገዛ በ270 ብር ከ58 ሳንቲም እየተሸጠ ይገኛል። ወደ ዩሮ በምናልፍበት ሰዓት ደግሞ በ180 ብር ከ79 ሳንቲም እየተገዛ በ184 ብር ከ40 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክን በምናይበት ሰዓት በ192 ብር ከ54 ሳንቲም እየተገዛ በ196 ብር ከ33 ሳንቲም እየተሸጠ ይገኛል። የስዊዲሽ አንድ ኮረን በ16 ብር ከ16 ሳንቲም እየተገዛ በ16 ብር ከ50 ሳንቲም እየተሸጠ ይገኛል። የኖርዌይን ብር በምናይበት ሰዓት ደግሞ የኖርዌይ ኮርነር በ16 ብር ከ33 ሳንቲም እየተገዛ በ16 ብር ከ66 ሳንቲም እየተሸጠ ይገኛል። ወደ ጅቡቲ ፍራንክ በምናይበት ሰዓት ደግሞ በ0.86 ሳንቲም እየተገዛ በ0.88 ሳንቲም እየተሸጠ ይገኛል። የጃፓን የን በምናይበት ሰዓት በ0.95 ሳንቲም እየተገዛ በ0.97 ሳንቲም እየተሸጠ ይገኛል። ላይ መረጃ በምናልፍበት ሰዓት የካናዳን ዶላር ወይም ደግሞ የካናዳ ዶላር አንድ የካናዳ ዶላር በ109 ብር አንድ የካናዳ ዶላር በ109 ብር ከ63 ሳንቲም እየተገዛ በ111 ብር ከ82 ሳንቲም እየተሸጠ ይገኛል። የሳውዲ ሪያልን በምናይበት ሰዓት ደግሞ ወደ መካከለኛው ምስራቅ ወደ አረብ ሀገር ያሉትን ብሮች በምናይበት ሰዓት ቅናሽ አሳይተዋል። አንድ የሳውዲ ሪያል በ41 ብር ከ08 ሳንቲም እየተገዛ በ41 ብር 0.90 ሳንቲም እየተሸጠ ይገኛል ማለት ነው አንድ የሳውዲ ሪያል። ወደ ዩናይትድ አረብ ዲርሃም ወይም ደግሞ ወደ ዱባይ ብሮች በምናይበት ሰዓት ደግሞ አንድ የዩናይትድ አረብ ኤሚሬት ድርሃም በ41 ብር ከ98 ሳንቲም እየተገዛ በ42 ብር ከ82 ሳንቲም እየተሸጠ ይገኛል ማለት ነው። ኢንዲያን ሩፒ በምናይበት ሰዓት አንድ የኢንዲያን ሩፒ በ1 ብር ከ62 ሳንቲም ከ61 ሳንቲም እየተገዛ በ1 ብር ከ64 ሳንቲም እየተሸጠ ይገኛል። የኬንያን ሽልንግ በምናይበት ሰዓት ደግሞ አንድ የኬንያ ሽልንግ በ1 ብር ከ18 ሳንቲም እየተገዛ በ1 ብር ከ21 ሳንቲም እየተሸጠ ይገኛል። ወደ አውስትራሊያን ዶላር በምናይበት ሰዓት ደግሞ አንድ የአውስትራሊያን ዶላር በ170 ብር ከ81 ሳንቲም እየተገዛ በ109 ብር ከ91 ሳንቲም እየተሸጠ ይገኛል። ወይም ደግሞ ወደ ሳውዝ አፍሪካን ራንድ በምናይበት ሰዓት አንድ የሳውዝ አፍሪካን ራንድ በ9 ብር ከ39 ሳንቲም እየተገዛ በ9 ብር ከ57 ሳንቲም እየተሸጠ ይገኛል። ወደ ቻይና ዩዋን በምንሄድበት ሰዓት ደግሞ አንድ የቻይና ዩዋን በ22 ብር ከ27 ሳንቲም እየተገዛ በ22 ብር ከ71 ሳንቲም እየተሸጠ ይገኛል። ወደ ኪወት ዲናር በምናይበት ሰዓት ደግሞ አንድ የኪወት ዲናር ብር አንድ ዲናር ወደ ብር በ493 ብር ከ28 ሳንቲም እየተገዛ በ503 ብር ከ152 ሳንቲም እየተሸጠ ይገኛል። ውድ ተመልካቾቼ ለዛሬ ያዘጋጀሁላችሁ የምንዛሬ ቪዲዮ ይህን ይመስላል። እነዚህና ሌሎች ጠቃሚ ቪዲዮዎች እንዲደርሳችሁ ለፉአዴ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አዲስ ካልሆናችሁ ደግሞ ቪዲዮአችንን ላይክ በማድረግ አበረታቱ እንላለን። ቀጣይ ምን እንዲሰራላችሁ የምትፈልጉት ነገር ካለ እዚህ ኮሜንት ሴክሽኑ ላይ አስቀምጡልን። ለዛሬ ያዘጋጀንላችሁ ቪዲዮ ይሄን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ